ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች፣ ዛሬም እንግዲህ በሌላ የመኖሪያ አፓርትመንት መረጃ መተናል ማለት ነው። ዛሬ እንግዲህ የምንገኘው ሴሚሲ ሚካኤል ወይም ደግሞ የተባበሩት አደባባይ አዲስ ኮንቬንሽን ሴንተር ማለት ፊት ለፊት የምትመለከቱት ማለት ነው። እዛ አዲስ ኮንቬንሽን ሴንተር ጀርባ ላይ የሚገኝ የመኖሪያ አፓርትመንት ለሽያጭ አውጥተናል ማለት ነው። ይህ የመኖሪያ አፓርትመንት ግንባታው 70% ደርሷል። በ24 ወራት ጊዜ ውስጥ ሙሉ በሙሉ ተጠናቆ ትረከቡታላችሁ። ይህ ቤት የምናስረክባችሁ በሬጉላር ፊኒሽድ በሚባለው ደረጃ ስለሆነ በ12ኛው ወር ላይ ገብታችሁ የቀሩትን የፊኒሽንግ ስራዎች እናንተ እየጨረሳችሁ ህንፃው ደግሞ የውጫዊ ስራውን እንዲሁም የከርሰ ምድር ውሃ ሊፍቱን ሌሎችም የሚቀሩትን ስራዎች በዛ መሀል ሲሰራ እናንተ ደግሞ ቤታችሁ ገብታችሁ ፊኒሽንግ የምትሰሩበት ነው ማለት ነው የሚሆነው። እንግዲህ ይህ ቤት ስትራክቸር ወጥቶለታል። የቤቱ ስትራክቸር ወጥቶለታል። በፍሎር ፕላን ብቻ አይደለም አይታችሁ ልትገዙት የምትችሉት ማለት ነው። ፓርቲሽን ተሰርቶለታል ማለት ነው። ይህ ቤት ሙሉ በሙሉ ሊለይ በሚችል መልኩ ተሰርቶ አልቋል ማለት ነው። እንግዲህ በፍሎር ወይም በወለል 5 ቤቶች የምናገኛቸው ሲሆን በባለ 2 እና ባለ 3 የመኝታ አማራጭ አለ። እንዲሁም ደግሞ በባለ 2 103 ካሬ 193 ካሬ እንዲሁም ደግሞ 86 ካሬ አማራጮች አሉ ማለት ነው። የባለ 2 ባለ 3 ደግሞ 157 እና 160 ካሬዎች አሉ። እንግዲህ እዚህ አፓርትመንት ላይ በ15% ቅድመ ክፍያ ነው የግል ልታደርጓቸው የምትችሉት። እንዲሁም ደግሞ ከ2% እስከ 15% ቅናሽ የምታገኙባቸው አከፋፈሎች አሉ። ለምሳሌ 30% ስትከፍሉ የአጠቃላይ ዋጋ 30% ስትከፍሉ ከአጠቃላይ ዋጋው ላይ 2% ቅናሽ ይኖራቸዋል ማለት ነው። እንዲሁም 45 60 75 እንዲሁም 90 እና 100 ስትከፍሉ የራሱ የሆነ ቅናሽ ታገኛላችሁ ማለት ነው። 100% ለምትከፍሉ 15% ቅናሽ አግኝታችሁ ነው ማለት ነው የምትገዙት። ይህም ማለት በካሬ 87500 የነበረው በካሬ 74375 ብር ሆነ ማለት ነው። አሁን ላይ እየሸጥንበት ያለው ዋጋ የፕሮሞሽናል ፕራይስ ለ10 ቤቶች ብቻ የወጣ ዋጋ ስለሆነ እንግዲህ 10 ቤቶች እስኪሸጡ ድረስ በዚህ ዋጋ ነው ማለት ነው የምንቀጥለው። እስቲ 160 ካሬውን እንደውም ያው ሙሉ በሙሉ ፓርቲሽን የተሰራለት ላሳያችሁ። ያው እንግዲህ እንደምትመለከቱት ነው ሳሎኑ። ይሄ ሳሎናችን ነው የሚሆነው ማለት ነው። በጣም ሰፊ ነው እንደምትመለከቱት ነው። ከዛ ጋር ከዛ ጥልቅ እንግዲህ እስከዚህ ድረስ ያለው የሳሎን ኤሪያችን ነው ማለት ነው። አቀማመጡ ደግሞ ለእቃ አቀማመጥ ደግሞ ቤቶችንን ቴኬር ለማድረግ በጣም ቀላል የሆነ ነው ማለት ነው። በዚሁ ስትሪት ደግሞ ኪችናችን እናገኛለን። ኪችናችን ክሎዝድ ኪችን ነው። ነገር ግን ኦፕን ኪችን እናድርገው ካላችሁ ያው ይሄኛውን ፓርቲሽን ብቻ ነው ማንሳት የሚጠበቅባችሁ። በመሀል ላይ ምንም አይነት ኮለን ስለሌለ ምንም አይነት ማስተካከል ወይም ሞዲፊኬሽኖችን ማድረግ ትችላላችሁ ማለት ነው። ይሄ ኪችናችን ነው ማለት ነው የሚሆነው። ኪችናችን በጣም ቆንጆ ስፋት አለው እንደምትመለከቱ ነው። ሳሎን አለ እዚህ ጋር ኪችን። ይሄኛውን ለዳይኒንግ ስፔስ ብንጠቀመው አመቺ ነው የሚሆነው። ያው ኪችን እዚህ ጋር ስለሆነ የዳይኒንግ ቦታ መሆን ይችላል ማለት ነው። እንደምትመለከቱት ነው። ማስተር ቤድሩማችን በዚህ በኩል ነው የምናገኘው። ማስተር ቤድሩማችን ይሄ ነው። በጣም ቆንጆ ስፋት ያለው ማስተር ቤድሩም ነው። 2 ሜትር ኪንግ ቤድ የሚይዝ ነው ማለት ነው። በዚህ በኩል ቁም ሳጥናችንን ልናደርግበት የምንችለው ቦታ አለ ማለት ነው። በአጠቃላይ ቤቱ አቀማመጡ ለእቃ ምቹ እንዲሆን ተደርጎ የተሰራ ነው። በደንብ ጥናት ተደርጎበት የተሰራ አፓርትመንት ነው ማለት ነው። ያው ከቦታውም አንፃር ለኢንቨስትመንትም ብዙ ሰዎች ስለሚፈልጉት ዋና የቤቱ አቀማመጡ ጥሩ ላይ ነው ማለት ነው። ቆንጆ እይታ አለው፣ የፀሐይ ብርሃን አለው። በአጠቃላይ እዚህ ጋር ደግሞ የማስተር ቤድሩማችን ሻወር ሽንት ቤት ነው የሚሆነው ማለት ነው። ይሄኛው እንግዲህ ማስተር ቤድሩማችን ይመስላል። አጠቃላይ ይሄ ነው። የልጆች መኝታ ቤት አንደኛው የልጆች መኝታ ቤት እንደ ይሄኛው የልጆች መኝታ ቤት ነው የሚሆነው። የቁም ሳጥን ቦታ እንግዲህ በዚህ በኩል ነው የሚሆነው። ይሄኛው የቁም ሳጥን ቦታ ያልጋ ቦታ ነው የሚሆነው። ሌላው ደግሞ ያልነገርኳችሁ እዚህ ህንፃ ላይ ኦፕን ዳውን ነው። ኦፕን ዳውን ነው ማለት ያው የፀሐይ ብርሃንም አየርም በምንም አይገደብም ማለት ነው። በዛ በኩል ያሉ ቤት በደንብ የፀሐይ ብርሃን ያገኛል ማለት ነው። በአጠቃላይ ይህ ቤት የፀሐይ ብርሃንና አየር በፍጹም አያጣም። በተፈጥሯዊ መንገድ ቬንቲሌሽን አለው ማለት ነው። እንግዲህ ይሄኛው ደግሞ የሁለተኛ የልጆች መኝታ ቤት ነው። በነገርኳችሁ መሰረት ይሄም የራሱ የሆነ የፀሐይ ብርሃን የሚገባበት አለው። መስኮት በዚህኛው በኩል እናገኛለን ማለት ነው። ሁለተኛ የልጆች መኝታ ቤት ቆንጆ ስፋት አላቸው። በአጠቃላይ ሁለቱም መኝታ ቤቶች የልጆች መኝታ ቤት ደግሞ ናቸው። በቂ የሆነ ስፋት አላቸው ማለት ነው። ይሄኛው ኮመን ባዝሩማችን ነው የሚሆነው። በአጠቃላይ ይሄ ቤት ባለ 3 መኝታና ባለ 2 መታጠቢያ ቤት ነው ማለት ነው። ይሄኛው ስፔስ ደግሞ የልብስ ማጠቢያ ማሽናችን የሚቀመጥበት ነው የሚሆነው። ይሄ ሙሉ የልብስ ማጠቢያ ማሽናችን ከዚህ ጀምሮ እስከዛ ያለው ስፔስ ድረስ የልብስ ማጠቢያ ማስቀመጫችን ነው የሚሆነው። ይሄኛው ደግሞ የሰራተኛ መኝታ ቤት ነው። የሰራተኛ መኝታ ቤታችን ይሄ ነው የሚሆነው።
እንግዲህ በዚህ መልኩ ነው ማለት ነው አቀማመጡ። ይሄ ራሱ ቤት ነው ያለው። ያው ቀድማችሁ ስትመጡ የምታገኟቸው ጥቅሞች አንደኛ የወለል አማራጭ ታገኛላችሁ። የወለል አማራጭ ከአራተኛ ጀምሮ ሶስተኛ ላይ ያለ ስለተሸጠ ከአራተኛ ጀምሮ ማግኘት ትችላላችሁ ማለት ነው። ከፍ የሚበል ዝቅ የሚበል የምትሉ ከሆነ ፍሎር ከፍም ዝቅ ማለት ይችላል። በተጨማሪም ደግሞ ይሄ 160 ካሬ ይሰፋብኛል የምትሉ 86 ካሬ ባለ 2 መኝታ ባለ 3 መኝታ 157 ካሬ የተለያዩ አማራጮች ስለሚኖሩ ያው መታችሁ ብትጎበኙ የተሻለ አማራጭ ይኖረዋል። ይህ ቤት እንግዲህ የከርሰ ምድር ውሃ፣ የ24 ሰዓት ጥበቃ፣ በቂ መኪና ማቆሚያ እንዲሁም ደግሞ ባካፕ ጄኔሬተር አለ። የኃይል መቆራረጥ አይኖርም በአጠቃላይ እና ደግሞ ሌላ ያልነገርኳችሁ G+10 ነው አፓርትመንቱ። G+10 ነው። አሁን ላይ 7ኛ ስላብ በመሙላት ላይ እንገኛለን። ያው እሱን ቀንጨብ አድርገን ቪዲዮ እናስገባላችኋለን። 7ኛ ስላብ ሙሌት ነው ማለት ነው። አሁን 7ኛ ላይ ደርሷል። ስለዚህ ከዚህ በኋላ 3 ነው የሚቀር። ከ3 በኋላ ሙሉ በሙሉ ጨርሰናል ማለት ነው። ለመግዛት በ0911 103562 ይደውሉልን። የቴሌግራም አድራሻዬ ከላይ አስቀምጥላችኋለሁ፣ ዋትስአፕ ላይ እንዲሁም ደግሞ በየትኛውም የሶሻል ሚዲያ ላይ ልታገኙ ትችላላችሁ። አመሰግናለሁ። መልካም ጊዜ